ምንም የለም ይለኛል። እዚህ ጋር ደግሞ እርጉዝ ነች ይለኛል። ለነገሩ እኔ ምን አገባኝ? በአሁኑ ሰዓት ለእኔ ኑሐሚን እርጉዝ መሆኗ ይጠቅመኛል። ስለዚህ ይሄኛው ያስፈልገኛል ማለት ነው። ኑሐሚን እርጉዝ ናት። ማነው ልብሴ እንደዚህ ያመነቃቀረው? ወረቀቱስ? ይሄ በፍጹም አይሆንም፣ በፍጹም አይሆንም። ባለሳሳት ኑሐሚን ይሄን ወረቀት ይመስለኛል የምትፈልጊው። ምን? ስለዚህ በሌለሁበት ክፍሌ ገብተሽ እቃዎችን የበረበርሽው አንቺ ነበርሽ ማለት ነው። አልተሳሳትኩም አይደል? ቆይ አንቺ ምን አይነት መሰሪ ሰው ነሽ ግን? ለካ ልጄን በእጅሽ ለማስገባት የተጣደፍሽው ልጄ ከነ ዲቃላሽ እንዲያገባሽ ነበር። ኧረ እባክሽ ድምፅሽን ቀንሽ። ዝም እኔ እንኳን ይሄን ነገር ካወቅኩኝ እኮ 3 ቀን እንኳን አልሞላኝም። እሱ የራስሽ ጉዳይ ነው። እኔም የአንቺ ሚስጥር በእጅ አስገብቻለሁ። ይሄን ጠንቅቀሽ እንድታቂ ነው ፈልገው ትልዛለሁ ነው። ለማንኛውም ስድቡን ትደርሽበታለሽ። አሁን ቆይ ሚስጥሬን ስላወቅሽ ምን ልታደርጊ ነው? ልታባረሪኝ ወይስ? እንደዚህ ተፍቼብሽ ለማባረርሽ? እንግዲያውስ ጥሩ። ከኔና አንቺ ሚስጥር የማን ሚዛን እንደሚደፋ አብረን እናያለን። ምን? ይችን የተፋሻትን ምራቅ መልሰሽ ትልሻታለሽ። ትሰሚኛለሽ? የኔ ህይወት ከተበላሸ ቆይቷል። ከዚህ በላይ ምንም ነገር ሊመጣብኝ አይችልም። አይምሰልሽ። እስካሁን ድረስ የአባትሽ እምነት ነበረሽ። አረ ምን ያባትሽ ብቻ። የገዛ ባሌም ስለ አንቺ ጨዋነት አፉን መልቶ ነበር የሚያወራው። አሁን ከነ ውርደትሽ ፊታቸው እርቃንሽን ስትቆሚ ምን እንደሚልሽ ለማየት በጣም ጓጉቻለሁ። በቃሽ። ሂጂና ሁሉንም ሰብስበሽ ንገሪያቸው። የዛኔ ዳግም ስለሚባለው ልጅሽ ሁሉንም ነገር አፍረጥጬ ይናገራሉ። ምን አልሽ? አዎ እና የኔ ምስጢር አደባባይ አስጥታሽው የአንቺን አዝዬ ሽሩሩ እንድልሽ ነው እንደፈለግሽው። ለካ እሱም ጉዳል ያለ ምርጫ 2 ነው። ወይ ሁለታችንም ጉዳችን ወጥቶ እርቃናችንን ሰው ፊት መቆም፣ ካልሆነ ደግሞ ሚስጥራችንን ጠብቀን በሰላም ነው። ትሰሚኛለሽ? የኔ ሰላም አባቴ ብቻ ነው። እሱ ብቻ ቆሞ ይሄድልኝ እንጂ እዚህ ቤት ለሰከንድ ቢሆን አታይኝም። ይልቅ ለሁለታችን የሚጠቅመን ሚስጥራችንን መጠባበቅ ነው። እሺ ልጅ ሳትሆን አትቀርም። ግን ምን ሆኜ ነው ሚስጥሬ በሚስጥሯ የተጣፋ መስሎኝ ደስ ያለኝ? እኔም እኮ ከነ ጉዴ ርቃኔ ያለሁት። ከምን ጊዜ ነው ነጥቀኝ ልጆች ሰላቢ ምን አይነት ሆነች በፈጣሪ። ቢሮዬን እንዴት አየው? በእውነት በጣም ነው የተደነኩት። እጅግ በጣም የሚያምር ቢሮ ነው።